ከኃጢአት ሁሉ ከባድ የሚባለውና ፈጣሪያችንን የሚያስቀይመው ኃጢአት፣ ጸሎታችን እንዳይሰማ ግንብ የሚሆንብን ኃጢአት። ዝሙትን የሚፈጽም በገዛ ስጋው ላይ ኃጢአትን ይሰራል። ስለ ዝሙት ጠንቅ ለእያንዳንዱ የራሱ ሚስት ትኑረው፣ ለሴቲቷም የራሷ ባል ይኑራት ብሎናል ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 6 በቁጥር 18 ላይ። ሊቀ ነቢያት ሙሴም በኦሪት ዘዳግም ላይ ዝሙትን የሚያደርግ የእግዚአብሔርን ሕግ ይጥሳል ብሎናል። ይህንን ያክል ከባድና አጸያፊ ነገር ከሆነ ከዚህ ኃጢአት መለየት የምንችለው እንዴት ነው? የመጀመሪያው እግዚአብሔርን መፍራት፣ ስንወስን ፈጣሪያችንን ማሰብና ንስሐ መግባት ናቸው። ይህ እግዚአብሔር የፈጠረው የራሳችንን ሰውነት የራሱ የባለቤቱ ማደሪያ እንደሆነ በማሰብ መጠንቀቅ ይኖርብናል። ንስሐ መግባትም ተመልሰን እዛ ኃጢአት ውስጥ እንዳንገባ ይረዳናል። ይህ የሚሆነው ግን ለመመለስ በሻተ ልብ ብቻ ከሆነ ነው። ሁለተኛው መጾም፣ መስገድ፣ መጸለይ ናቸው። መጾም ስንል ከምግብ መከልከል ብቻ ሳይሆን ካለመጠን መብላትንም መከልከል ነው። የአምልኮ ስግደትን ብንሰግድና የዮሐንስ ወንጌልን ብንጸልይ የዝሙት ጾር ከኛ ይርቃል። ሶስተኛ ሰውነታችን የእግዚአብሔር መሆኑንና እኔ ክርስቲያን ነኝ፣ እንደ ክርስቲያንም የሚጠበቅብኝን አደርጋለሁ ብሎ በንጽህናና በቅድስና ለመኖር መወሰን ያስፈልጋል። አራተኛው ሕይወታችንን በክርስትና ትምህርት በማነጽ ዝሙት ነክ የሆኑ ፊልሞችንና ድምጾችን አለመስማት እንዲሁም ደግሞ አለማየት ናቸው። ይህም ብናደርግ ምን ይፈጠራል? ይህም ባደረግን ቁጥር ፈተናችን እየበዛ እና ኃጢአታችንን እየዘነጋን እየተቆጣጠረን ይመጣል። በትንሹ ካልተቆጣጠር ነው ደግሞ የተቆጣጠረን ጊዜ ለመውጣት በጣም እንቸገራለን። አምስተኛው ዝሙትን ሸሽተን እንጂ ተጋፍጠን የማናሸንፈው መሆኑን መረዳት አለብን። ቅዱስ ጳውሎስ ከዝሙት ሽሹ ብሎ እንደተናገረው ንስሐ በመግባትና ስጋው ደግሞ በመቀበል ከዝሙት ጾር መዳን እንችላለን። አባታችን አባ ገብረ ኪዳን ይህን ተናግረዋል። ዝሙት የሚለቀው 1 እንቅልፍ በመቀነስ፣ 2 ሆድ በመቀነስ፣ 3 እረፍት በመቀነስ፣ 4 ከቤተ ክርስቲያን ባለመለየት። በእነዚህ ዝሙት ይለቃል። እቅጩን ሞክሩት። አለባችሁ አላልኩም። አይጣልኩ እንደው ድንገት ቢፈትናችሁ ማለት ነው። እነዚህ አምስተኛ አይንን መመለስ። ማን መመለስ? አይንን መመለስ። ሚጥወላይ እንተ ከመይራ ከንቱ ዳዊት አይኖችን መልስ ከንቱ ነገር እንዳያዩ ብሏል። ይሄንን ማድረግ ያድናል። ሀቤተ ሳይዳ ማረኝ ያሉ ቤተክርስቲያኑን መንከባለል፣ አስሉ ስር መንከባለል፣ ዙሮ መጸለይ፣ እየዞሩ ቤተክርስቲያኑን እየዞሩ ሲጸልዩት የእስራኤል ዙረው ኢያሪኮን አፍርሰው የዝሙት ግንብ የሚፈርሰው እየዞሩ ሲጸልዩ ሐቃተ መስል ስር መንከባለል፣ ቤተክርስቲያን አለመማር። እንዲሁም ሰይጣን ተንኮለኛ ስለሆነ ቤተክርስቲያን ሲያዘወትሩ ብቻ አይደለም ቤተክርስቲያን ሲገቡ ጭምር ዝሙት ሊነሳ ይችላል፣ ሊፈትናቸው ይችላል። ሰዎችን ልጅ ነው የሚሸነፈው። የት ነው? አዚያው መደቡ በመተኛት ማናታችን ቤተክርስቲያን። እግዚአብሔር ጉልበትና ኃይል ይሁነን። ሰላም እግዚአብሔር ከእናንተ ጋር ይሁን።